ተዋወቅኳትና እጃት ተጠፋ ወደ ሌላ ሀገር። ሙሉ በሙሉ ከቤተ ክርስቲያን መውጣቱን ፈለግከው ወይስ ደግሞ እንደው ልጅቷ እንደ ምክንያት ሆነችን ብለህ ታምናለህ? በጸዳላ ቦ ወረደ አንዷ ስትበር አንዷ ትመጣለች፣ አንዷ ስትበር አንዷ ትመጣለች። የስራ መቀበል ነው ማለት። የእሷ ክደት ውስጥ ልክ በሚመጣበት ሰዓት እንዲሁም እምነቱን እስከ መተው ሁሉ ደረጃ ያደረሰኝ ሁኔታ አለ። ከእሷ አንድ ልጅ አለ። አጠቃላይ ያው ከእነኚህ ከሶስቱ ውጪ 18 ይሆናሉ። እግዚአብሔር ይፈርዳል ይፈርዳል ሁሉን ተመልክቶ፣ እግዚአብሔር ይፈርዳል ይፈርዳል ሁሉን ተመልክቶ፣ ማንስ ይቀርና እምባውን ረጭቶ፣ ማንስ ይቀርና እምባውን ረጭቶ፣ አዶናይ ከሰማይ ከሰማይ ሁሉን በግልጽ ያያል፣ እንደየስራችን ሊሰጠን ይመጣል፣ እንደየስራችን ሊሰጠን ይመጣል። ዓለምንም አልተው ልቤ ያመነታል፣ ዘይሳል አዘጋጅ እግዚአብሔር ይመጣል። ተው ልቤ ተመከር መባከን ይብቃ፣ ወደ አምላክ ቅረብ ለንስሐ ብቃ፣ ወደ አምላክ ቅረብ ለንስሐ ብቃ። ከኔ ህይወት ጋር አስመስኝ ነው ሰራውላ። ይሄ ግጥምና ዜማ ያንተ ነው እንግዲህ። በዋናነት የሚዲያ ሌሎች እንዲማሩበት ሌሎች እንዲያውቁ እንዲረዱበት በሚል ነው እንግዲህ አንተም ህይወት ሊያስተምር ሊለውጥ ይችላል ብዬ ነው የጠራሁና ይሄ መዝሙር ከወጣ በኋላ 6-7 ዓመት ጠፋህና በመሃል ጋብቻ እንደፈጸምክ አወራኸኝ። ምንድን ነው አሁን ይሄ ሙሉ በሙሉ ከቤተ ክርስቲያን መውጣቱን ፈለግከው ወይስ ደግሞ እንደው ልጅቷ እንደ ምክንያት ሆነችን ብለህ ታምናለህ? መልካም ነው። ምክንያቱም በአምኜ አንድ ጊዜ ልጅም የፈለግኩት እኔ በስርዓተ ተክሊል ያው እግዚአብሔር በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት በመሰረተችው ቃል መሰረት ከአንድ ሰው መኖር ነበር የፈለኩት። ስለዚህ ከዛ በኋላ የተምታታ አይነት ነገር ሲመጣ አንደኛ መውልኮስ አልፈልግም፣ በምድር ላይ እንደዚሁ መቅረት ስለማልፈልግ ዘር ስለምፈልግ የእሷ ክደት ውስጥ ልክ በሚመጣበት ሰዓት እንዲሁም እምነቱን እስከ መተው ሁሉ ደረጃ ያደረሰኝ ሁኔታ አለ። ምክንያቱም መዝሙሩንም በመዘምርበት ሰዓትና ፍቅር እያለኝ ሁሉ ነገር በማገለግልበት ሰዓት አንድ ሰው ከኋላ መጥቶ ወይንም ደግሞ አግባብቶ የልጅ የት ነው ያለው ወይንስ ይሄን ስራ ምናምን ብሎ ከጎኔ የሆነ አካል ጓደኞች አልነበሩም። ተደጋጋሚ ብዙ አይነት ነገሮች ሲመጡ ቀጥታ እንደውም በቃ ከዚህ ጋር እንደውም ከእምነት ጋር ራሱ አልሄድም እስከማለት ብስጭት ውስጥ ስገባ አንዲት ከሳውዲ መጣች ልጅ ነበረች። እሷን ወደ ሌላ ሀገር ሄድኩ። በቃ የሆነ ነገር ስሜት ውስጥ ስለሚያደርገኝ ጭራሽ እንደውም በቀለን የተበቀልኩ ሁሉ ይመስለኛል ሳገኛቸው ማለት ነው። ብዙ ሴቶችን በማገኝበት ሰዓት የተበቀልኩ ስለሚያገኘኝ አላቃቸውም እንደው በብዛት ከነ ማለት የተለያየ እንትን ላይ ስለምሰራ ግንኙነት ከሰው ጋር ግንኙነት ቢያንስ ከ10 ሰው ያላነሰ ሰው በቀን አገኛለሁ በአሁን ሰዓት ማለት ነው ከምሰራው ስራ ጋር እና እንደዚህ በመገናኘት የተለያዩ ባለስልጣን ሊሆኑ ይችላሉ፣ አርቲስቶች ሊሆኑ ይችላሉ፣ ምን ሊሆኑ ይችላሉ። ብቻ ሙያ አይገልጸውም። ይሄ ነው ሳልን ሚስጥሬን ስለማያውቁ እኔ ሁሉንም ለትዳርም ይሁን ለአንድ ቀንም ይሁን እናድር ነበር። 2 ቀን 3 ቀን አድር ዳግመኛ ለትዳር በሚፈልጉብኝ ሰዓት ደግሞ እኔ ደግሞ ፍቅር አይኖረኝም ትቻቸው ሄድ ነበር። ወደ በቀል ሙሉ በሙሉ ገባህ ማለት ይቻላል? አዎ ወደ በቀል ነበር እና ሲጀምር በቁጥር አላቸው ምን ያህል አሁን ጀርመን እስራኤል ወደዛ ሀገር እያቀናች ታውቃታለህ። እሷ ከዘማሪዋ ነች ስሟን አንጠራ እና ያው ከእሷ ጋር ያሉ ሰዎች ራሱ በዛ ሰዓት እኔ ቁጥራቸውንም ራሱ አላውቅም እና ተውኩት። በቃ ይሄንን እየሰራ በአገልግሎት አልሰራም፣ እንደገናም ዝማሬውንም አልዘምርም አልኩ። እንደው በትክክል በጋብቻ ስም እንደው ምን ያክል ይሆናሉ? እንደው ጋብቻ እንጋባለን ወይ ያገባሻለሁ ምናምን ብለህ እንትን ያልካቸው ሴቶች ምን ያክል ሊሆኑ ይችላሉ? አንድ እቃ ከኤርፖርት ስናመጣ የተዋወቅኳት ሴት አለች። እኔ እሷ ያው አገባሻለሁ በሚል ተዋወቅኳትና እጃት ተጠፋ ወደ ሌላ ሀገር መስዋዕትነት እየከፈለች ያገባኛል በሚል ቆይታ አደረገች። የተለያየ ነገር ስገዛ እረፊ አታጥፊ ብርሽን ነው የምላት። ምክንያቱም እኔ ከእሷ ጋር እንደማልቆይ ስለማ አሁን ከእሷ አንድ ልጅ አለ። ወዲያው ትቻት ሄድኩ። ከእሷ ጋር አልቆየሁም።
ሌላ ቀጠልኩ። እንደውም ከሷ ጋር እያለሁ ደግሞ ሌላ ሴት ነበረች። ከሷ አንድ ሴት ወለድኩ እዛው በተመሳሳይ ማለት በተመሳሳይ ሁለቱም ጎን ነው ማለት እንደው ስልክ እሷን ቤትን ሊዮ ምናምን ያቺኛዋ ማለት ሽኛዋስ ቢያንስ አብራ ነው ያለችውና ያቺኛዋ ቤት ግን ሊዮ እዚህ ቦታ ላግኝ ምናምን አትልህም ነበር? በዛ ሰዓት የተለያየ መናፈሻ እንሄዳለን እና የእሷ ቤተሰቦች ጋር ድረስ እችንም ሳሪስ አካባቢ አያቶቿ ጋር ምናምን እንሄድ ነበር። ከዛም በላይ እነሱ ያው እነኛም ለእችም ለትዳር ነበረ ያችም ለትዳር ነበረ። ይችም ወለደች ያችም ወለደች፣ ግን ሁለቱም በተመሳሳይ ማለት ተመሳሳይ አልፈልግም በሚል ታውቃቸውና አጋጣሚ ሌላ ያው የሥራው ባህሪ ስለሚያገናኝ እሷን ይመስሉኛል። ለዛ ነው ብዙ ጊዜ በቃ የበቀል ውስጥ ገባ ማለት ነው። ምክንያቱም አምኛለሁ፣ ገብቼበታለሁ፣ ጊዜ መስዋዕት አድርጌያለሁ። የትምህርት ውጤቶች እንኳን እንትን እንዳቋርጥ ሁሉ የምታደርግበት ሁኔታ ነበረ። ለቤተሰቦቿ ሁሉ የተለያዩ ድጋፍ እያደረኩኝ ነበረ። እንደው እዚህ ጋር ለአድማጮቻችን ግልጽ አድርገን ለመንገር ያክል እንዲማሩበት ነው ብለን ከእሷ ከተለያየ በኋላ ከነዚህም ጋር እንደው በጋብቻ ሰበብም አሁን አንድ ሁለቱን አነሳን እንጂ ልጆች ከዛም እንደወለድክ ነግረኸኛል ከካሜራ ውጭ ስናወራ እና በትክክል እንደው በጋብቻ መልኩ ጋብቻ በሚመስል መልኩ ጋብቻም ላይሆን ይችላል ግን በሚመስል መልኩ ምን ያክል ልጆችን እንትን አድርገሃል? አጠቃላይ ያው ከእነኚህ ከሶስቱ ውጪ አንድ 18 ይሆናሉ። ምክንያቱም ያው በስራ ስለምንገናኝ ማለት ነው። እንደዛ ነው። 18 በጣም ብዙ ናቸው። ደብረ ዘይት ሊሆን ይችላል የተለያዩ ቦታ በስራም ስለምንገናኝ ስለሚሄድ በዋናነት በድለላ ስራ የተሰማራህ ነውና እሱ በሱ አጋጣሚም እንደዚህ ያው አንዱ በደንበኛ ከውጭ ጀምሮ የሚልኩት ነገር ስላለ እነሱን ለማግኘት ኤርፖርትም ለመቀባበል በሚሄድበት ሰዓት እነሱን ስለማገኝ አንዱ በስልክ ስለሚለዋወጡ ሁሉ ያገኝ አንዷ ስትበር አንዷ ትመጣለች፣ አንዷ ስትበር አንዷ ትመጣለች። የስራ መቀበል ነው ማለት ነው። እነሱን የመርዳት ነገር አሁን እንዴት ነው ትራግዛቸዋለህ? አይ እሱን የለም ሶስቱም ብቻ ነው። ሶስቱም ታግዛቸዋለህ? ሶስቱም ብቻ ነው። ሶስቱን ያው ትንሽ እንትናቸውም በጋብቻ መልክ በሚሆን በጋብቻም ስለሆነ አሁንም እየተጠያየቅን ነው። አንድ ላይ ነው ማለት ይቻላል። አሁን በምን ሁኔታ ላይ ነው ያለው? በመጨረሻች ሶስተኛ የወለደችልኝ ሴት የተረጋጋች በጣም ጥሩ ሰው የሆነች የካህን ቤተሰብ እህቶቿም ቤተሰቦቿም ዘሮቿም ቅዱስ የሆኑ ናቸው እና ቤተክርስቲያን ድንገት አጋጣሚ ሄጄ ተገናኝተን ወደ ጸበል ይዛኝ ሄደች። ከዛ ከጸበል መልስ ደግሞ መነጋገር ጀመርን። አንዳንድ ነገር ውጪ ነው የቆየችው። ይሄንን ለአንተ የነገርኩህን ለእሷ ነግሬታለሁ ማለት እንዲያደርግ ነበር የመጀመሪያ ጊዜ እንደዚህ ተናድጄ ስላት እንዳደግመው እንጂ ይሄ እንደዚህ አይነት ያጋጥማል እኔ ምልን መስማ ከሆነ ግን አንድ ላይ እንኖራለን በሚል አንድ ላይ ጀመርን። እውነትም ደስተኛ አድርጋኝ ተረጋግጬ እንደውም ይሄን ስራ እንድሰራ ያደረገችኝ እሷ ነች። አሁንም አንድ ላይ ነው ከእሷ ጋር ያው በቅርብ ጊዜ ያለ ነው ማለት ነው። ድጋሚ ወደ አገልግሎት የመመለስ እድሉን ፈጠረችልህ ማለት ነው? ፈጠረች። ካህንም ስለሆኑ ቤተሰቦቿ ተረዱኝ። ቀድሜ ባገኘ ኖሮ እዚህ ደረጃ ውስጥ አገባም ነበር እስከ ማለት ደረሱ። ቤተሰቦቿ ያው ካህናቶች ናቸው እና በጣም ነው የሚቆጩት። ምክንያቱም እንረዳዳለን ባለው ለምን እንደዚህ አይነት ደረጃ ውስጥ ይሄንን ድምጽ ይዘህ እንደዚህ አይነት ነገር ስራ እየሰራ ማለት ይሄን ብቻ በነገራችን ላይ ብዙ ስራ ነው የምሰራው። ያው እየተንቀሳቀስኩ የግልም የራሴ ነገር አለ። ይሄንን በምንሰራበት ሰዓት ያው አብዛኛው እሷን ካገባው በኋላ ነው በቃ እሷን ካገኘ በኋላ ሁሉ ነገር ይተው። ምን ታስተላልፋለህ? አሁን እንደዚህ ጋብቻ ይመሰረታል ግን ብዙ የሚቆይ አይነት አይደለም። ከጋብቻ በኋላ ደግሞ የሚፈጠሩ ነገሮች አሉና እንደው ምንድን ነው የምታስተላልፈው? አሁን በጣም ብዙ ደስ የማይሉ የሚመስሉ ነገሮችን አሳልፈሃል አንተ። ግን ምንድን ነው የምትመክረው አሁን ለተመልካቾቻችን? አንደኛ መልካም አስተሳሰብ፣ ቅንነት እና ትክክለኛ ልክ እኔ በፊት የሰጠዋትን ፍቅር በሰጠኝና ይሄ እንደዚህ አይነት ነገር ባይሆን ኖሮ እኔም ወደዚህ ውስጥ ባልገባሁ ነበር። ስለዚህ ለአሁን ድጋሜ እንደዚህ አይነት ነገሮች እንዳይፈጠሩ ለተመልካቾቻችን እንትን የምለው እንዳይሆን ነው። እንደዚህ አይነት ነገሮች እንዳይሆኑ አንድ ሰው አምኖ ገንዘብም ይስጥ ምንም ይስጥ ትዳርም ይሁን ምንም ይሁን የሆነ ውሸት ነገር በትዳር ውስጥ ከተገኘ የሆነ የተመሳቀለ ነገር ሚስጥር በትዳር ውስጥ ከተገኘ እንደዚሁ እያፋለሰ ቀስ እያለ ይመጣና ሰላም ይጠፋል ማለት ነው። ይሄ እንዳይሆን ባልና ሚስት አንድ ሆነው እንዲኖሩ ተመካከሩ። የተደባበቀ ነገር ማለት ነው። ለምሳሌ ቤት የሷ ከሆነ እሱ ባለ
ሆኖ አንድ ላይ በፍቅር ማለት ላይኖሩ ይችላሉ። ቤቱ የኔ ነው ልትል ትችላለች፣ ወና አንተ ውጣልኝ ልትል ትችላለች። ወይ እንደዚህ አይነት ነገር ካለ ይሄም ያፋታል ማለት ነው። ባልና ሚስት ማለት እኩል የሆነ አስተሳሰብ ያለው መቼም የተፈጠረው ለሞት እስከሆነ ድረስ እስከምንሞት ድረስ ያው በፍቅር መኖር እንዳለብን ነው። ይሄ ታሪክህ ለላሎ ሚዲያ ቤተሰቦች ገና ጀምረን እንግዲህ እየተንቀሳቀስን ነው። እዚህ ድረስ መጥተህ ታሪክን ስላካፈልከን በእውነት በጣም አንተም እግዚአብሔር እንትን አድርጎ አመቻችቶ ለእህሉህን አጣጭህን ሰጥቶ ወደ ተሻለና ወደ ተረጋጋ ህይወት እንድትኖር እግዚአብሔር ስለፈቀደልህ እግዚአብሔር አምላክ ምስጋናውን እሱ ይውሰድ። አሜን። እና ከዛ በተረፈ አሁን እንዳልኩ የመጣህበት በጣም ሩቅ ነው። እሱን ዋጋ ከፍለህ እዚህ ለላሎ ሚዲያ ቤተሰቦች የወይኒም ጓደኝነት አስጨንቆ ብዙ ዋጋ ከፍለህ እንደመጣህ አውቃለሁኝ። በጣም ነው የማመሰግነው። እንደው ግን እንደመለያ እንዲሆነን አንድ ወይ ከቅዳሴ ማርያም ወይ ከወረብም ሊሆን ይችላል ዘበጸዳላብሆ ወረደ አበ ማርያም ታንገደ በድንግልና ንጹሐ እግዚአብሔር ተወልደ። ብዙ ነገር ነው የማየው ማለት የተለያየ ስራ ነው የምሰራው። ስለ ሁሉ መግለጽ ስላልፈለኩ በዚህ የማየው ባልና ሚስት ሆነው ይመጣሉ። በሚመጡበት ሰዓት በማገኛቸው ሰዓት ሚስት ሌላ ጋር ትሄዳለች፣ እሱ ሌላ ጋር በሚሄድበት ሰዓት አየሁነት የታዘብኩት ህዝብን አድን የሚል አንድ መዝሙር ሰርቻለሁ። አድነኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በይደ ገብሩካ ከመ ይባርከነ አሜን። እግዚአብሔር ይባርከነ ወይስሐለን። አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። አሜን። አቤቱ ሕዝብህን ባርክ እስከ ዘላለሙ ጠብቃቸው። በአንድነት ሶስትነት በመንፈስ አጽናቸው። በእነ የድንግል ማርያም ልጅ የማኅፀኗ ፍሬ ስምህን ጠርቼ ናልጥሉም ዘምሬ። አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። ይቅርታ የምትለው ካለ በዚሁ አጋጣሚ ምስጋናም ይኖራል። አሁን ላለችው ባለቤትህ ምስጋና ማስተላለፍ ትችላለህ። ያው ምስጋና ስሟን ባላነሳም በጣም አመሰግናለሁ። እሷን ካገኘ በኋላ ብዙ ነገሮች ስራዎች ሁሉ ተከናውነው ይገኛል። በቃ እየተመሰቃቀለ ህይወት የለም። ያው የራሴ የሆነ አለ፣ በፊትም አለ። እንደፈለገኝም እንድንቀሳቀስ የሚያደርገኝ ያው የራሴ ንብረት ነገር ስላለ ነው። ስለዚህ እንደዚህ አይነት ስለሆነ በጣም እስከ ቤተሰቦቿ እስከ አባቷ ሁሉም ምስጋና አቀርባለሁ። በተረፈ ደግሞ ሰው ራሱ ነው የሚያውቀው። ጨው ለራስ ስትጣፍጥ ነው የረዛ ድንጋይ ተብለህ ትወረወራለህ። አንተም በመዝሙሩም በሁሉም ነገር ያልተለየኝ ጓደኛዬ ነህ እና ይህ ብዬ አልገልጸውም። ያንተን ውለታ ተብሎ የሚገለጽ አይደለም። ከኔ ጋር ብዙ መስዋዕትነት ከፍለሃል እና እግዚአብሔር ክብር ይስጥልን እና የእድሜ ዘመንህን ያራዝምልኝ እላለሁ። ላሎ ሚዲያንም እንደዚሁ አመሰግናለሁ።